አለይኩም ወረህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድ የዩቱብ ቤተሰቦች አሁን ምርጥ አፕሊኬሽን ነው የሚያሳያችሁ። በጣም ቆንጆ አፕሊኬሽን ነው። እኔ ለራሴ ተጠቅሜው ከጠቀመኝ አፕሊኬሽን የማሳያችሁ ይሆናል። በጣም ቆንጆ አፕሊኬሽን ነው። ይህ የምታዩት በአረበኛም በእንግሊዘኛም ይመጣላችኋል ዩቲዩብ ላይ ማለት ነው። ማነው ፕሌይ ስቶር ላይ በፈለጋችሁት ማውረድ ትችላላችሁ ማለት ነው። እና እዚህ ላይ ገብታችሁ ያው ማውረድ የሚጠፋችሁ አይመስለኝም ሁላችሁም። እና እንዴት መሰላችሁ? ይሄ በጣም ብዙ ጥቅም ያለው ነው። ብዙ የምታውቁት ልጆች ልትኖሩ ትችላላችሁ። ለማታውቁት ምንም ያሳያችሁ ማለት ነው። እና አዛን አለው፣ ተስቢህ አለው፣ ቁርአን፣ ዱዓ ምናምን በጣም ብዙ ነገር ነው ያለው ማለት ነው። እዚህ ጋር ስትገቡ ቁርአን ያመጣላችኋል። እዚህ ጋር እንደዚህ ገብታችሁ የፈለጋችሁትን ቃሪ መርጣችሁ ማስቀራት ማንበብ ለምትፈልጉ ማንበብ፣ ማስቀራትም ለምትፈልጉ ማዳመጥም ለምትፈልጉ ማዳመጥ። እዚህ ጋር ደግሞ ስትገቡ ያው አዝካር ይመጣላችኋል ማለት ነው። በራሱም እንዲልላችሁ በየሰዓቱ ከፈለጋችሁ በራሳችሁም ደግሞ ገብታችሁ ማንበብ ለምትፈልጉ ለመሸምደድም የምትፈልጉ ልጆች በዚህ እየገባችሁ እያነበባችሁ መሸምደድ ነው ማለት ነው። አስካር ሰባህ መሳ ሰባህ ሁሉም አለ። የእንደዚህ አውርዳችሁ ይሄን አፕሊኬሽን በጣም ብዙ ነገር የቂብላ አቅጣጫ ምን ሁሉም ነገር አለው። በጣም ቆንጆ አፕሊኬሽን ነው። ግን መጀመሪያ ሸበካ ካለበት ቦታ ሆናችሁ መምረጥ ማውረድ ይጠበቅባችሁ ማለሽ ማውረድ ይጠበቅባችኋል ማለት ነው። እና ደግሞ እኔ አሁን ስለከፈትኩት ነው እንጂ ዝም ብሎ አይከፍትላችሁም። ኢሜይል ይጠይቃል። ኢሜይላችሁን ቀጥታ ማስገባት ነው ካወረዳችሁት በኋላ ማለት ነው። ገና እንደወረደው አይከፍትላችሁም፣ ይጠይቃችኋል። ኢሜይሉን ማውረድ ነው። እዚህ ጋር ቋንቋ የፈለጋችሁትን አይነት ቋንቋ አረበኛም ሆነ የምትፈልጉትን የሀገራችሁን ቋንቋ ያው የምትችሉትን ግዴታ የሀገራችንን መሆን አይጠበቅበትም። መርጣችሁ እንትን ማለት አላችሁ። እዚህ ደግሞ ዱዓ ማለት ነው። ሰዓቱን ገደቡን እንትን ብላችሁ እዚህ ጋር ደቂቃውም ማለት ነው እንደዚህ እንትን ማስባል ማስቀራት በየጊዜው እንዲያስታውሰን ማለት ነው። ተስቢህ ምናምን እዚህ ጋር ሰዓቱን ተመርጡለታላችሁ ማለት ነው። እና በጣም ጠቃሚ አፕሊኬሽን ነው። ለማታውቁት ልጆች አውርዳችሁ ተጠቀሙ። ያው ሙስሊም ለሆነ ሰዎች በጣም አስፈላጊ ነው ብዬ ነው የማስበው። እኔ ለራሴ የጠቀመኝ አፕሊኬሽን ስለሆነ ነው ለእናንተ ለማጋራት የፈለኩት። የማያውቀው ሰው ሊኖር ስለሚችል የቂብላ የማታውቁበት ቦታ ላይ ስትሄዱ እንደዚህ ቂብላውን በዚህ በራሱ መርጣችሁ መስገድ ትችላላችሁ ማለት ነው። ደግሞ ለማታውቁ ልጆች እንደዚህ ራይት በሚያደርግበት ሰዓት ነው ትክክለኛው ቂብላ ማለት ነው። እንደዚህ ቀይ ከሆነ ቂብላው ትክክል አልሆነም ማለት ነው። ራይት ሆኖ ሲቆምላችሁ ቂብላው ወደዛ ነው፣ ወደዛ አድርጋችሁ መስገር ነው ማለት ነው። ምንም የሚከብድ ነገር የለውም። በጣም ብዙ ነገር አለው። በነገራችን ላይ እኔ ያላስረዳኋችሁ እና ያላሳያኋችሁ ማለት ነው። በጣም ብዙ ነገር በጣም ጠቃሚ የሚባል አፕሊኬሽን ነው። እኔ ለራሴ በጣም ነው የተመቸኝና የጠቀመኝ።
ይሄው እንደዚህ ብዙ እኔ ያላወረድኩት ነገር ስለሆነ ነው እንጂ ብዙ የሚወርድ አለው። ሸበካ በሚኖረን ሰዓት አውርደን ብናስቀምጠው ይጠቅመናል ማለት ነው። በጣም ጠቃሚ ከሚባሉ አፕሊኬሽኖች እየተጠቀምኩበት ያለውና የተመቸኝ ነገር እዚህ ጋር አለ። የአላህ ስሞች እንዳለ ሁሉም እዚህ ጋር አሉ። እዚህ ጋር ገብታችሁ ማለት ነው። እዚህ ጋር የሶላት ከውዱ ጀምሮ ሶላት አሁን ለማያውቅ ሰው አዲስ ሰለምቴ ምናምን ከውዱ አደራረጉ ጀምሮ ሁሉም ነገር እዚህ ጋር አለ። እስከ ሁሉም ነገር አረበኛ ማንበብ ለሚችል ሰው እያነበበ ይረዳል። በምስሉም ላይ እንደምታዩት እንዴት ማንኛው እንደሚቀድምና ማንኛው እንደሚከተል በቅደም ተከተል አድርገው አስቀምጠውታል። እዚህ ጋር ደግሞ ያው የሶላት ሸርጦች ተቀድመዋል እስከነ ጽሁፉ። ጽሁፍ ደግሞ አረበኛ ደግሞ ማንበብ ለማይችል ሰው አረበኛውን ማስተርጎም ይችላል። አስተርጉሞ ማወቅ ይችላል። ያው እኛም ሙስሊምም ሆነን ተወልደን አድገንበት በሃይማኖቱ የማናውቃቸው ብዙ ነገሮች አሉና እነዛን በእነዚህ ገብተን ብንማራቸው በጣም የሚጠቅመን ነገር ሞልተዋል። እና ይሄን አፕሊኬሽን አውርደን ብንጠቀመው በጣም ጠቃሚ ነው ብዬ የማስበው አፕሊኬሽን ነው። አሁን ይሄ አልወረደም፣ ገና ያላወረድኩትና ያልተጠቀምኩበት ነው። እና ይሄን ይመስላል ውዶች። ላይክ እያረጋችሁ ሰብስክራይብ እያረጋችሁ የምናውቀውን ነገር አንዱ የሚያውቀውን እውቀት አንዱ ላይ ያውቀው ይችላል። ያው የምናውቀውን ነገር የምንማማርበት ይሆናል። ምንም ይሁን ምንም እኔ የማውቀው ሆኖ ሌላ ሰው አያውቀውም ብዬ የማስበው ነገር ካለ ያን ነገር ማሳያችሁ ይሆናል ኢንሻአላህ።